የሀገር ባለውለታ የሆኑ መምህራንና የትምህርት ቤት አመራሮች በሚመሰገኑበት መድረክ እንድገኝና መልእክት እንዳስተላልፍ ስለተጋበዝኩ ታላቅ ኩራት ይሰማኛል። እጅግ አመሰግናለሁ። ሁላችሁም እንኳን ደስ አላችሁ፣ እንኳን አደረሳችሁ። ክቡራንና ክቡራት፣ ትምህርት ለአንድ ሀገር ዋነኛ የመወዳደሪያ አቅም ነው። በትምህርት ገፍቶ የሄዱ ሀገራት ኢኮኖሚያቸው ያደገና በፈጠራ የተደገፈ ነው። ፖለቲካቸው የሰለጠነ ነው። የኑሮ ዘይቤያቸው ቀላልና የጣፈጠ ነው። የደቡብ አፍሪካው ታላቁ የቀድሞ መሪ ኔልሰን ማንዴላ እንዳሉት ትምህርት ዓለምን ለመለወጥ የምንጠቀምበት በጣም ኃይለኛ መሳሪያ ነው ብለዋል። ይህ ኃይለኛ መሳሪያ ደግሞ ባለቤትነቱ የእናንተ የመምህራን ነው። በዚህ ልትኮሩ ይገባል። በእኛ ሀገርና በእኛ ክልልም መምህራንና የትምህርት አመራሮች ባልተመቸና ባልተሟላ ሁኔታ ውስጥ ሆናችሁ ለትውልድ ግንባታ ለምታበረክቱት አስተዋጽኦ የክልሉ መንግስትና የክልሉ ትምህርት ቢሮ ታላቅ አድናቆትና ክብር አለው። የመምህርነት ሙያ ከፍ የሚለውና ወደ ቀደመ ክብሩ የሚመለሰው እኛ መምህራን በምንሰራው ስራና በትውልድ ግንባታ ላይ በምንፈጥረው በጎ ተጽዕኖ ነው። በመንግስት በኩል በተለይ ከቅርብ ጊዜ ወዲህ ትምህርትንና መምህርነትን ለመደገፍ ልዩ ትኩረት በመስጠት በጎ ጥረቶች ተጀምረዋል። የበለጠ ተጠናክሮ የሚቀጥል ይሆናል። እንደ ሀገርም ሆነ እንደ ክልል መጪው ጊዜ ለትምህርትና ለመምህርነት ብሩህና የተሻለ እንደሚሆን እርግጠኞች ነን። የመምህራንና የትምህርት ቤት አመራሮች በትርፍ ጊዜያቸው በተለይ በክረምት ከቅርብ ዓመታት ወዲህ የተጀመረው በሙያቸው የማሰልጠንና የማብቃት ስራ በዚህ ክረምትም በክልላችን አቅም ተጠናክሮ የሚቀጥል ይሆናል። ክቡር ከንቲባ፣ ክቡራን የዛሬ ተመስጋኝ መምህራንና የትምህርት አመራሮች፣ በዛሬው ዕለት በከተማ አስተዳደሩ የሚሰጣችሁ ምስጋናና እውቅና ልፋታችሁና የዕድሜ ልክ ጥረታችሁ ፍሬ ማፍራቱን ማሳያ ነው። ከዛሬው የመድረክ ምስጋና ባለፈም በተማሪዎቻችሁ በወላጆችና በመላ ሕዝቡ ልብ ውስጥ አሻራችሁ ለዘላለም ይኖራል። የመምህርነት ትልቁ ሽልማትም ይሄው ነው። በዚህም መምህር የሆነ ሁሉ በመምህርነቱ እንዲኮራ በጥረቱ በተማሪዎች ላይ በሚፈጥረው ብሩህ ነገር ሀገርን እንደሚገነባ ይታወቃል። አንድ የቻይናውያን አባባል ለማንሳት ለአንድ ዓመት ለማሰብ ዘር ዝራ፣ ለ10 ዓመት ለማሰብ ዛፍ ትከል፣ ለ100 ዓመት ለማሰብ ሰውን አስተምር ይላሉ። ይህ የ100 ዓመትና ከዛ በላይ የትውልድ ማነጽ ትልቅ ኃላፊነት ደግሞ የተሰጠው ለመምህር ነው። ሁላችንም እዚህ ቤት ያለን ሰዎች የመምህራን ውጤቶች ነን። ይህ የሚያሳየን የመምህርነት ሙያ እጅግ የተከበረ ታላቅ ኃላፊነት፣ የሀገር መገንቢያ፣ የትውልድ ማነጫ መሆኑ ነው። ከዓለም ታሪክ እንደምንረዳው አሁን የበለጸጉ ሀገሮች የምንላቸው አሁን ወዳሉበት ደረጃ የደረሱት በትምህርት በሳይንስና ፈጠራ መንገድ ተጉዘው ነው። አሁን በእኛ ሀገርና ክልል እንደሚታየው እንደውም በባሰ ሁኔታ በፍላጎቶች መብዛትና አለመጣጣም፣ በጦርነት በትርምስና በምስቅልቅል ከፍ ያለ ቀውስ ውስጥ የነበሩ በርካታ ሀገሮች ወደ ዘላቂ ልማት እድገትና የተረጋጋ ማህበራዊ ሕይወት እንዲሁም ብልጽግናን ያረጋገጡት ትምህርት ላይ በሰሩት ጠንካራ ስራ ነው። አሁን በክልላችን የምናየው ጥሩ ሆነ መጥፎ ነገር ያለፈው ትምህርት ስርዓታችን ውጤት ነው። ስለዚህ ለወደፊቱም ቢሆን የትምህርት ቅኝታችን ሁኔታን የሚቀይር ስጋቶችን ወደ ድል የሚያመጣ ሊሆን ይገባል። ለዚህም በጋራ የምንሰራ ይሆናል። ከምንም በላይ የሰላም መኖር የሁሉም ነገሮች ቅድመ ሁኔታ ስለሆነ የክልላችን ትምህርት ማህበረሰብ ለክልላችን ሰላም ልንሰራ ይገባል። በሰላም አለመኖር የክልላችን ትምህርት ክፉኛ ተጎድቷል። በርካታ ተማሪዎች ከትምህርት ገበታ ውጭ ሆነዋል። ትምህርት ቤቶች ፈራርሰዋል። የትምህርት ቤት ቁሳቁሶች ወድመዋል። ይሄ በጣም ይቆጫል። ከዓለምም ሆነ ከፌዴራል ስርዓቱ ጋር ተወዳዳሪ የምንሆነው በትምህርት በመሆኑ አሁንም ይሄ ሁኔታ እንዲያበቃ ትምህርት ዓለማዊ ወይም ሴኩላር በመሆኑ ከፖለቲካም ሆነ ከሃይማኖት ተጽዕኖ ነፃ ሆኖ እንዲቀጥል
ሁላችንም የበኩላችንን ገንቢ ሚና በመጫወት ቢያንስ በመጪው የትምህርት ዘመን ሕፃናት በነፃነት ወደ ትምህርት ቤት እንዲመጡ ነጋቸው እንዳይጨልም ወላጆች፣ መምህራን፣ ጠቅላላ ህብረተሰባችን፣ የትምህርት ማህበረሰቡ የማይተካ ሚናችሁን እንድትጫወቱ ከወዲሁ ጥሬን ማስተላለፍ እፈልጋለሁ።